ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬም በተለመደው ሰዓት ውሃችንን እናጠጣ ወጣን። አትክልት ነው እንደ በገብርኤል ያሁን ባይጠጣስ ቢቀርስ ምን ይሆናል? ግን በቃ ያስፈራል። ለምጄ ነው መሰለኝ ያስፈራል። በዚህ ሰዓት አሁን እኛ ጋር እኩለ ሌሊት ነው እንኳን አይደለም ውጭ ከግቢ ውጭ ብቻ ሴት መውጣት ወንድ ልጅም አይወጣም። አቤት አቤት ንፋሱ እዩት እኮ አቧራው እግዚአብሔር ነው የታወራው። አሁን ይሄ ምን ይባላል? አሁን ይሄ አረብ ሀገር ነው። እስቲ ሰብስክራይብ አድርጉኝ። ተው ግን ተው፣ ላይቭ ልግባ አውቄ ውሃውን ቅንስ አድርጌው ማለት ነው። ቪዲዮ ለመስራት ስለፈለኩ አውቄ ውሃውን ቅንስ አድርጌው ነው የመጣሁኝ። እቤት እኮ ደርቋል። ትተነው እየሄድን ማለት ነው። ይደርቃል። 3 ናቸው። 1 ወር ትተነው ቆየት ስንል ይደርቃል። ልክ አሁን ሰሞኑን ደግሞ ተከታታይ ለ1 ሳምንት ሳጠጣው ይስተካከላል። ድምፄን ቅንስ ያደረኩኝ ሰዎቹ ውስጥ ስለሆኑ ድምፄን ከሰሙ ከማን ጋር እያወራች ነው ይላሉ ብዬ ነው። እና ቪዲዮ ስቀርጽም ደግሞ ሰውየው ደስ አይለውም። ለዛ ነው ካሜራ የለም ወይ አትሉኝም? የለም እኛ በር ላይ የለም፣ ሌላ በር ላይ አላውቅም እንጂ እና እንዴት አያችሁት? ማርያም በዚህ ሰዓት ማለት ነው ውጭ ላይ ቁጭ ብለው ሴቶቹ የሚናፈሳሉ። ሩቅ ነው እንጂ ያሳያችሁ ነበር። ሩቅ ነው ግን ቁጭ ብለዋል ውጭ ላይ። እናቴ ወንበር ላይ ልጆች መጫወቻ ምናምን ቦታ ላይ እዛ ላይ ቁጭ ብለዋል። ወይኔ መኪናው ቀስ እያለ ሲሄድ ሊቆም ነው ብዬ እንዴት እንደፈራው ማለት ነው። አቋርጬ ልሮጥ ነበረ። እና ይሄን ይመስላል አትክልታችን። ወደዛ ሰው ስላለ ማሳየት አልችልም። እኔ አትክልት ነው ሲያውል ይሄ ምን ይጠቅማል? ይሄ አሁን በቅሎስ አድጎስ ነው ምንድን ነው የሚባለው? ያዘ እንግዲህ ቶሎ ሞላብኝ አሁን ማለት ነው። 4 ደቂቃ እንኳን ሳይሞላኝ ቪዲዮዬ ቶሎ አለቀ። አሁን ዝም ብዬ አልቆም። ሰውየው ብቅ ቢል ምን እያረግሽ ነው ቢለኝ ምን ልለው ነው? የሆነ ተንኮል ልትሰራ ነው ብሎ ነገውኑ ሻንጣዬን አስይዞ ወደ ኢትዮጵያ ሰብስክራይብ ቪዲዮን ይሉኝ፣ ላይክ አድርጉልኝ፣ ኮሜንት ውሃው እኮ ማለት ነው ብከፍተው እስከ መጨረሻ ያገር ነው። ግን እኔ ቅንስ አድርጌው ነው